ጌታ ማወቅ የምፈልገው እንደኔ ያለ ሰው ክርስቲያን መሆኑ ወንድሞቼን ለታላቁ ለሮም ግዛት ምንድነው ጭንቁ? እኔ ክርስቲያን ነኝ የኔ ክርስቲያን መሆን እንዲህ አደገኛ ሆኖ ነው የሮም መንግስት በኔ ላይ የተነሳሳ? የሮም መንግስት ዜጎቹን በሙሉ የሀገሪቱን አማልክት እንዲያመልኩ የማድረግ ስልጣን አለው። የሮም መንግስት ግዛቲቱን ከጠላት ወረራ የመጠበቅ ግዴታ አለበት። ነገር ግን ክርስቲያኖች ምን በደሏችሁ? መሳሪያ አልታጠቁ፣ እንዲያውም እንዴት እንደሚተኩስ አያውቁ። ክርስቲያኖች ትሁት ደግና ተፈቃሪ ናቸው። ታዲያ ለምንድነው እንዲንገላቱና እንዲገደሉ የሆነው? አንቺ ታዲያ ለምንድነው የምትኖሪበትን መንግስት የምትቃወሙ? ይህ ተቃውሞ አይደለም የግል እምነት እንጂ። ሰይጣን ራሱ እንኳን ቢሆን እንዲህ እንዳንቺ በዘዴ የሚሟገት አይመስለኝም። ግን እንዴት እንደምረታሽ ያውቃለሁ። እኔ ክርስቲያን ነኝ ይህን ልጇን ከፊቴ ወዲያ ውሰድልኝ። በፍም እሳት ላይ በባዶ እግሩ አስኪድልኝ። አለኝ የሚለውን ክርስቶስ እስኪ ሲታደገው ያለው። አሌክሳንድሮስ ነገሩን እንደማይቀበሉት ባየ ጊዜ በቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ መከራ ያጸኑባቸው ዘንድ እንዲህ በማለት አዘዘ። የረዘሙና የተሳሉ በእሳት የጋሉ 14 የብረት ችንካሮች አምጡ ብሎ 7ቱን በእናቱ 7ቱን ደግሞ በሕፃኑ ቂርቆስ ላይ በጆሮቹ 2 በዓይኖቹ 2 ባፍና ባፍንጫው 1 በልቡም ጨምሩ በማለት መከራ ቢያመጣባቸውም በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ምንም ጉዳትም አላደረሰባቸው። እስካሁን እንዲህ እንዳፈጠጥክ ነው? ምንድነው እንዲህ የሚያስጨንቅ? ቢነጋ እኮ ነው። ውዴ ሆይ በዚህ የቤተ መንግስት ስራ ተጠምጄ እኮ ነው። አንድ ሕፃን ልጅ በባዶ እግሩ በፍጹም እሳት ላይ እንዲራመድ ፈረድኩበት። እሱም እንደታዘዘው አደረገ። ግን አንዳች ጉዳት አልደረሰበት። እኔ ክርስቲያን ነኝ እያለ አላገጠብኝ ሊያሳብደኝ። ስማኝ አሌክሳንድሮስ፣ ለ25 ዓመታት ያህል በትዳር ቆይተናል። የንጉስ ዲዮቅልጥያኖስን አክብሮት ያተረፍክ ጠንካራ ገረገዢ ነህ። ምንድነው የሆንከው? ምን ለማለት ፈልገሽ ነው? ይህ የኔ ሐሳብ አይደለም፣ በጠርሴስ የሚኖሩ ሰዎች ሁሉ የሚሉት ነው እንጂ። ምንድነው እያሉ ያሉት? ማወቅ ትፈልጋለህ? ከልዕልት ኢየሉጣ ጋር በፍቅር ወድቀሃል እየተባለ ነው። በእኛ አማልክት እንደማታምን በደንብ እያወቀ የሞት ቅጣት ያልፈረደባት ስላፈቀራት ነው ይላል። አይደለም ልጇ እንኳን በዚህ ባያምን። ታዲያ ለምንድነው እንዲህ ጠበቃ የሆንክላት? ንገረኛ። በሺዎች የሚቆጠሩ ክርስቲያኖችን ከዚህ በፊት ገለህ የለ? የኛ እምነት ተከታይ እንድትሆን ማድረግ ከተቻለሽ ተከታዮቿ በሙሉ እንደርሷ ይቀየራሉ። ይህ ለመንግስታችን ታላቅ ድል ነው። በራስህ ላይ አትቀልድ አሌክሳንድሮስ። እሷ እንደሆነ ተከታዮች የሏትም። ከታወጀው ጭፍጨፋ ያመለጠች ክርስቲያን ናት። ምን ሆነሻል ውዴ? በአንዲት ድሃ ሴት እንዴት ትቀኛለሽ? እንዴት አዘንክላት እባክህ? እውነቱን ለምን ትሸሻለህ? ለምንስ ሐሳቤን ታጣጥለዋለህ? የጠርሴስ ሰዎች ስራ ፈቶች አይደሉም። እኔም ከእነርሱ ውስጥ አንዷ ነኝ። ባለቤቴ ሲያፈቅር ማወቅ አይሳነኝም። ስሚ፣ ዛቻሽን ወዲያ በይ። ሁሉንም ነገር እነግርሻለሁ። ምንም እንኳን መሃን ብትሆኝም ለ25 ዓመት ታግሼሻለሁ፣ ችዬሻለሁ። እውነቱን ልንገርሽ፣ ይህችን ብላቴና ወደኛ እምነት መቀየር ከቻልኩ አገባታለሁ። ልጅም ትወልድልኛለች። ልክ እንደ ልጇ ቂርቆስ ያለ የሚያምር ልጅ ትወልድልኛለች። በእኔ በኩል ችግር የለብኝም። በንጉስ ዲዮቅልጥያኖስ በኩል ግን ችግር ያመጣብኝ። ምን ማለትሽ ነው? ንጉስ ዲዮቅልጥያኖስ ከአገረ ገዢዎቹ አንዱ ከክርስቲያኖች ጋር መመሳጠሩን፣ አንዷን ክርስቲያን ሴትም ለማግባት ማሰቡን ቢሰማ የብዙ ሺህ ክርስቲያኖችን ደም ያፈሰሰ እርሱ ምን የሚያደርግ ይመስላል? ስሚ፣ አንዳች ነገር ለንጉስ ዲዮቅልጥያኖስ ትንፍሽ ብትይ የትዳራችን ፍጻሜ ይሆናል። እናም ስለ ፍቻ አትጨነቅ።
የሚያስጨንቅህ ነገር አይኖርም። ከፍቅረኛ ጋር ትጋባላችሁ። አሁን እኔ ምንም ችግር አልሆንብህም። የጠርሴስ ሰዎች ግን እንዲሁ ዝም አይሉህም። ስለ አንተ ከማውራት ሌላ ጉዳይ አይኖራቸውም። ይሄ ወሬ በአሁኑ ሰዓት ከንጉሱ ዘንድ ሳይደርስ አይቀርም። አንቺ እባብ ብቻ ሳትሆኚ መርዛም እባብ ነሽ። ከመርዘኛ እባብ ሚስት ምን ትጠብቅ ኖራል? ተጠንቀቂ። ሕይወትሽ የተንጠለጠለችው ንጉሥ ዲዮቅልጥያኖስ ከኔ ጋር በሚኖረው ግንኙነት ነው። እናም የኔ ሕይወት የሚወሰነው አንተ የጠርሴስን ሕዝብ እስከሸነገልከው ድረስ ነው። አንቺ ተናዳፊ መርዘኛ እባብ ነሽ። ፖለቲከኛ መሆን ነበረብሽ። አንድ ቃል ብቻ ተናገር። የአንቺንና የልጅሽን ሕይወት ታተርፊያለሽ።